አይታችሁኝ አታውቁም? ይኸው ስጦታ ራሱ የተሰጠኝን ለብሻለሁ። ለምን ካላችሁ የሀብታም ሰርግ ልሄድ ነው ጋይስ ከባለቤቴ ጋር። እና ሜሊ እንደዚህ ያለ ሰርግ ግን በዚህ ደረጃ ያለ ሰርግ ተጠርተሽ ታውቂያለሽ? ማናቅም ሰሆነ ነጭ 5 ቤት አልመጣም። ምን ያዘዝኩት ነበር ለሚዜ 5 ቤት ነጭ በዛኛው በላይኛው አለ መጥቷል። ተሩፋን በረ እርግጥ ነው ያው ሰርጉን የደገሱት ሰዎች ስማቸውን በነግራችሁ ታውቋቸዋላችሁ። በኢትዮጵያ የንግድ ቢዝነስ ውስጥ በጣም ትልቅ ስም ያላቸው ብዙ ሰራተኞች ያሏቸው ሰዎች ናቸው። እኛውን ለገበያ እንዲ ሽንኩርት ምናምን ስገዛ ነው የምጠቀምበት። እኛው ያኛውን ዋና ምናምን ልጆች የሚሄዱበት ነው። እሺ በነገራችን ላይ በጣም ብዙ ታዋቂ ሰዎችና ሴሌብሪቲዎች የሚገኙበት ሰርግ ነውና እዚህ ሰርግ ላይ ለመገኘት እኔ እድሉን አግኝቼ በመጋበዜ የጠራኝን ሰው እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። የልጆችን ሰርግ ይባርክልኝ። የአብርሃም የሳራ የተባረከ የተቀደሰ ሰርግ ይሁንልህ ምኞቴ ነው። ባለሀብቱን ራሱ እንዴት አወቀው ካላችሁኝ ለዚህ ለለመጽደቅ የገጠሩ ግንባታ ሲኖትራክ በጣም ፈልገን ነበርና ሰራዊት ፍቅሬ ጋር አንድ ቀን ዝም ብዬ ጠዋት ደወልኩለት። ሰርሽ በእናትህ ቅበረኝ አልኩት። ምንድን ነው አለኝ። እንደው በቃ ዛሬ 20 ደቂቃ ስጠኝና ቢሮ መጥቼ ላውራ አልኩት። እሺ ወደ አዳማ ወጣለሁ ስለምመለስ 8 ሰዓት ና አለኝ። እግዚአብሔር ይባርከው። ጠዋት ደውዬለት ከሰዓት ና የሚል ሰው ቁጭ አለን። የለመጽደቅን ዓላማ ዝርዝር የነገርኩትና ለመንገድ ግንባታው ሲኖትራክ ያስፈልጋል። እንደው አንድ የምታውቀው ሲኖ ያለው ባለሀብት አንተም ካለ አልኩት። እስቲ ቆይ አለና አንድ ስልክ አነሳና መደወል። አይ ሰው የሚያቅሰው ጥሩ እኮ ነው እናንተ። ከዛ ሲደውል ተረካ አረገ ሰውየው። ኮሜዲያን እሸቱን ታውቀዋለህ? አዎ አውቀዋለሁ፣ ልጆች ያዩታል። በቃ እንደው ሊፈልጋል 30 ደቂቃ ብታወራው መቼ ይምጣ ነው? ነገ ጠዋት ይምጣ። ከዛ ሄድኩላችሁና በማግስቱ 4 ሰዓት ላይ ገባው። መኪና መሸጫ ነው። እንዲሁ ሰውየው ቁመናው ራሱ እንደ ሲያታየው ያስታውቃል። ፊቱን አላውቀውም፣ ግን በቃ እኔና እሱ አጠገብ ላጠገብ ቆመን ማለት ነው። ሱሪና ቁምጣን ምን መስለው። ከዛ አላችሁ ቢሮ ገባን። እግዚአብሔር ያክብረው። ቁጭ አልን፣ ውሃ ሰጠን፣ አስረዳ ነው ችግሩን ለመጽደቅን የእናቶቹን ችግር ምናምን ነገር ነውና ግንባታ ላይ ነን ምናምን ሲኖትራክ አለው። እሺ የኔ ያው ሲኖትራክ ነጋዴ ሻጭ ነኝ እንጂ አሁን እጄ ላይ ያሉኝ የሚከራዩ ቢኖሩ ኖሮ በደስታ አግዝ ነበር። ግን የኔ ሲኖትራኮች ሳይት ናቸው። ከሳይት እንደተመለሱልኝ እደውልልሃለሁ። እሺ ጌታዬ ከተመለሱ ደውል። ስልክ ተለዋወጥን ወደ ቤቴ። ከዛም ቢሆን ጥሩ ነው። ቁም ነገረኛ ነው እናንተ። ከ20 ቀን ምናምን በኋላ ደውለልኝ። እሸቱ አቤት፣ አንድ መኪና ተመልሶ